የሙስሊም ስጋ ቤት ይባላል፣ ሌላ ጊዜ የክርስቲያን ስጋ ቤት ይባላል። ያ ማለት ቸርች ውስጥ ያደገ በሬ ወይም መስጊድ ውስጥ ያደገ በሬ ያለ ማለት ነው። የሙስሊም ስጋ ቤት የሚለውን ስታገኝ መስጊድ ውስጥ ያደገ በሬ ማለት ነው አይደለም። ክርስቲያን ስጋ ቤት ሲባል ደህንነት ተምሮ ተጠምቆ ያደገ በሬ ማለት ነው አይደለም። እንደ ስጋ የዋ የለም፣ ምስኪን ነው። ቆዳ ብቻ ለሰው ሰጥቶ ብላ ብሎ የሚቆም አሻንጉሊት እንኳን ልብስ ይለብሳል፣ ግን ይሄ የከበረ በሬ አንጀቴን ነው የሚበለው። ለዛ ነው እኔ ስለማዝን ነው ሁሌ ቁርጥ የሚበለው። በምን የሱን ውለታ ልመልስ? በሬ እኮ ምስኪን ነው። ለጣዖት የተሰዋውን ስጋ መብላት ኖርማል ነው ካለ በኋላ ጳውሎስ ግን አለ አንዳንድ በህሊና ደካማ የሆኑ ሰዎች ስላሉ እነሱ እንዳይሰናከሉ ለጣዖት የተሰዋውን ስጋ መብላት ስትፈልጉ በአደባባይ ወይም በቤተ መቅደስ አይሁን፣ ወደ ቤታችሁ አምጥታችሁ ቁጭ ብላችሁ ብሉ። በአደባባይ እናንተ ስትበሉ እንደናንተ በእምነት ያልጠነከሩ ሰዎች እህትና ወንድሞች ስላሉ ይሰናከሉበታል። ለሌሎች ቅድሚያ መስጠት አለባችሁ። መብላት ኖርማል ነው፣ ግን ለወንድሞቻችሁና ለእህቶቻችሁ ስትሉ በአደባባይ ወይም በቤተ መቅደስ ውስጥ አትብሉ። ወደ ቤታችሁ አምጥታችሁ በድብቅ ስፍራ ብሉ። ሮብ ታረደ የጌታ ነው፣ አርብ ታረደ የጌታ ነው፣ ሌሊት ታረደ የጌታ ነው፣ አስፋልት ላይ ታረደ የጌታ ነው፣ በድብቅ ታረደ የጌታ ነው፣ በግልጽ ታረደ የጌታ ነው። ምድርና ሞላዋ የማን ናት? የጌታ ነው። ስለዚህ ሪላክስ እያደረጋችሁ ብሉ። ለቆሮንቶስ ከተማ አማኞች ጳውሎስ መልስ ሲሰጥ ምን አለ? ለጣዖት የተሰዋውን ስጋ ብትበሉ ችግር የለም፣ በጣም ኖርማል ነው ይልና ከታች ግን ያስገባል። ከራሴ እንዳልተናገርኩ እንድታውቁ የምፈልገው የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመረምሩ ብሉ። ቁጥር 26 ላይ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ሮብ ታረደ የጌታ ነው፣ አርብ ታረደ የጌታ ነው፣ ሌሊት ታረደ የጌታ ነው፣ አስፋልት ላይ ታረደ የጌታ ነው፣ በድብቅ ታረደ የጌታ ነው፣ በግልጽ ታረደ የጌታ ነው። ምድርና ሞላዋ የማን ናት? የጌታ ነው። ስለዚህ ሪላክስ እያደረጋችሁ ብሉ። ጣዖትን በማምለክና ለጣዖት የተሰዋውን ስጋ በመብላት መካከል ልዩነት አለ። ሰዎች የፈጠሩት የፍልስፍና ጉዳይ። ጣዖትን ካላመለካችሁ ለጣዖት የተሰዋውን ስጋ በእምነት ከበላችሁ ኖርማል ነው። አርብና ሮብ ቡና አፍልቶ የመጀመሪያውን አቦል ለአጋንንት የሚደፉ ሰዎች አሉ፣ ከዛ በኋላ የሚጠጡ ሰዎች አሉ። እና የመጀመሪያው ለአጋንንት ከተደፋ በኋላ ቀጣዩ ቡና አጋጣሚ እዛ ቤት ገብተህ ብትጠጣ